السلام عليكم ورحمة الله وبركاته. ስሜ ወፍዳ ዛኪር ይባላል። ዛሬ ማቀርብላችሁ ግጥም ነው። የግጥሜ ርዕስ ነብዩን አፈቁኝ። ያ የህይወት ቀመር የኑሮ መመሪያ የምድሪቱ ውበት የዓለም መታያ የውዶች ተምሳሌት የፍቅር አምሳያ የነጻነት አባት የፍትህ መለኪያ የነጻነት አባት የፍትህ መለኪያ ያ የሰው ልጆች ፈርጥ ምድርን ያመጣ ሙሽሪክ ውሾችን አይቀጡ የቀጣ ሆዴም ባር አለው አይኔም እሱን ቃጣ ውስጤ ተላወሰ አንጀቴ ተቆጣ ውስጤ ተላወሰ አንጀቴ ተቆጣ አስባለኝ አካሌን ወረረኝ የሁለት ዓለም ንጉስ የፍጡር ምሳሌ ነብዩን አፈቁኝ የሁለት ዓለም ንጉስ የፍጡር ምሳሌ ነብዩን አፈቁኝ ቢያንስበት ነው እንጂ ማለቴ በናፍቆት ነድጄ ከንጀቴ ማንባቴ ለዛ ምርጥ ሰው ያንሰዋል እንባዬ ከግዑዝ አምልኮ ከሰው ልጅ ባርነት የጭቆናን ቀንበር ከጫንቃ ለማንሳት ለኔ ሲል ተጠምቶ ለኔ ሲል ተጎርቶ በልቃሚ ድንጋይ ራሱን ተፈንክቶ ሆዱን የቋጠረው በረሃብ ተቀጥቶ ሆዱን የቋጠረው በረሃብ ተቀጥቶ ለኔ ሲልና አሉን ፈርስ የተደፋበት ከምላሳቸው ላይ ምራቅ የተፉበት ከቤት እሳሳይና የሚቆጠሩት ወራት ለኔ ሲናሉኝ ከኖሩበት ቀዬ ፈንቅለው ያስወጡት መች ለራሱ ያስባል ነው እንጂ ለኡመቱ እኔ ሊያቀና ህይወቴን ሊያድሳት የዘላለም ህይወት ደስታንም ሊሰጣት የዘላለም ህይወት ደስታንም ሊሰጣት የጀሊሉን ጸጋ ጀነትን ሊያሳያት ለኔ ሲናሉኝ ደብድበው አሰቀው በሰው ዘንድ አዋርደው ሰድበው ያሰደዱት ታዲያ ምን ይገርማል ለዚያ እንቁ ሰው አይኔ ቢያነባለት አንጀቴ ቢቃጠል ብልለት ታዲያ ምን ይገርማል ለዚያ እንቁ ሰው አይኔ ቢያነባለት አንጀቴ ቢቃጠል ብልለት የሩቅ የቅርቡ ሁሉም ይናፍቃል እንቁ ስብዕናው ልብን አጥለቅልቋል እንኳንስ የሰው ልጅ እንስሳ ይወደዋል ግመል አቀርቅሮ ብሶቱን ያሰማል እንኳንስ እንስሳ ጉቶ ያፈቅረዋል ያ የእዝነት ነቢይ የፍቅር ሰባኪ ውስጡም ያስደስት አካሉ ማራኪ አልዋሽም ናፍቆኛል የነቢዩ ነገር እንቅልፍ ነስቶኛል የሁሉ ጓደኛ ጨዋታ አዋቂ የተቀየሙትን ታግሶ አስታራቂ ጭንቀትን ገፋፊ የጠፋን መካሪ ለመመው መድኃኒት ለከፋው አብሳሪ የቲሞች አባት የሚስኪን ጓደኛ ዛሬ በናፍቆቱ ተቃጠለንኛ ሌሊቱን በመስገድ እግሩ እስኪሰነጠቅ ኡመቲ ህዝቦቼን እንዳለ እንባ ከአይኑ ሳይደርቅ ኡመቲ ህዝቦቼን እንዳለ እንባ ከአይኑ ሳይደርቅ ለህዝቡ እንዳባባ ሄደ ወደ ኻሊቅ ነገ ፀሐይ ቀርባ ስታፈላ ሰውን ነብያትም ሲሉ ነፍሴን ላድን ነፍሴን ላድን እኔ ሳለሁ ይላል አሽረፈል ሙርሰሊን ከፊቱ ተደፍተው ከጀሊል ረበና ህዝቦቼን ያሉ ይብቃቸው ፈተና አላህም ሲላቸው መሐመድ በልቀና ዛሬ ትሆናለህ ሸፋዓ ዋስትና እኔስ ጓግቻለሁ ላያቸው በጀና የዓለም ብርሃን የህይወት መጽሐፍ እንቁ ስብዕናው ከላዩ የሚጨለፍ አስባለኝ እጅጉን ናፈቁኝ ቅኑ የአላህ ለውሊ የሰው ልጆች ንጉስ ነብዩን አፈቁኝ ቅኑ የአላህ ለውሊ የሰው ልጆች ንጉስ ነብዩን አፈቁኝ ፊዳከ አቢ ወኡሚ ያ ረሱላላህ ይህንን ግጥም ያቀረብኩበት ምክንያት ያ የኛ እንቁ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሊዘልፋቸው ሊሰድባቸው እና ሊያንቋሽሻቸው ላሉት ሰዎች ምላሽ ልሰጥ ብዬ ነው። ስላዳመጣችሁኝ አመሰግናለሁ።